ወንዶች ከጨነቃቸው accept yourself be okay ሲጋ ምታቀም በቀቀ ሰሞኑን ከወንድማችን አዶናይ በጎ ምግባር ጋር በተያያዘ በሰራሁት ቪዲዮ የተበሳጩ አንዳንድ ጠማማ ወንድሞችና እህቶቻችን በተለያየ መንገድ እንደዚህ አይነት ቪዲዮ ላኩልኝ ስለ አዶናይና በመጀመሪያ ደረጃ እንደናንተ ደነዝና ደንቆሮ አእምሮ የለኝም እኔ በመጀመሪያ ደረጃ በጣም የሰለጠንኩ አእምሮዬን በደንብ ማሰራ ክፉና ደግ ማቅ ምን መቃወም ምን መደገፍ እንዳለብኝ ምረዳ ሰው ነኝ እና ስለምሰራው ነገር በደንብ ነው ጠንቅቄ ማቅ ከዛ ደግሞ በሰዎች ምገመት ሰውም አይደለሁም እኔ አሁን ሰዎች ኮሜንት ላይ ዝም ብለው የሚቀባጥሩት መቀባጠር አለ አይመለከትም ይመለከታል በዚህ አትግባ በዚህ ውጣ ምናምን የሚሉት አንዳንድ ደግሞ ያለማወቅ ይሄ ማህየምነት ያጨለማቸው ሰዎች ደግሞ አሉ ኛ ሶሻል ማህበራዊ ፖለቲካ በሁሉ ነገር ይመለከተናል የምንሰራው በጎና መልካም ነው ሰዎችን ለመልካምነት የሚያነሳሳ ነገር ነው እኔ በብዛት መሰራውና ጠብ ክርክር እኔ ልክ ነኝ የሚል ጭቅጭቅ አልወድም እኔ ስለዚህ አዶናይን የማመስገን የማክበር የኔ ግዴታ ነው እኔ ግዴታዬን ነው የተወጣሁት እሺ ስለላካችሁት ስለዚህ ስለ አዶናይ ብሮድካስት እናውራ አሁን ጠማሞች ስለሆንን የራሳችንን ስሜት ስለሆነ የምንሰማው ልጁ ሊያስተምርና ሊናገር ሊያግዛቸው የፈለጋቸውን ሰዎች ሐሳብ ውስጥ አልከተተንም ልጁ ያን ነገር በርቱ አድርጉ ጨፍጭፉ ምናምን ይያል አይደለም ያለው ሰው በመጀመሪያ ከእንደዚህ አይነት ምግባር ለመውጣት ከፈለገ በመጀመሪያ ይዋህና ራሱን መቀበል አለበት የሚያደርገውን ነገር አምኖ ካደረገ ያ ነገር ጸያፍ እንደሆነ ያወቀ ሲመጣ ከዛ ነገር እየተላቀቀ ይመጣል የበደለኝነት ስሜት እንዳይሰማው እኛም እንደነዛ አይነቱን ሰዎች በደላቸውን እንዲያውቁ እየኮነንን ከዛ መስመር እንዳናወጣቸው ስለዚህ መጀመሪያ ራሱን ይቀበል ለራሱ የዋህ ይሁን ልጆቹ ለምንድነው 10 ጊዜ የሚስቁት እነሱ የተደራጀ ውሸት ነው የሚወዱት በቅንነትና በየዋህነት ነፃ ሆኖ ለሰዎች የሚያወራ ሰው አይወዱም እኔ እንደውም እንዲህ ይሄንን አዶናይ ነበር የምፈልገው እኔ አሁን ባንድም በሌላ መንገድ ኢትዮጵያ ውስጥ ከመጣ በኋላ ጫናው እየበዛበት ግርግር እየበዛበት በዛም በዚህ ያለ ትንሽ እንደውም ከነበረው መልክና ባህሪ ሁኔታ እየወጣ ነው አሁን እኔም ወዶ አዶናይ እንደውም ይሄንን አዶናይ ነው ነፃ ሆኖ የሚያወራ ሰዎችን የማይኮንን ሁሉ ጊዜ በጎ ነገር ሰዎችን ለማገዝ በቃ ቅን ሰው ነው ልጁ እንደዚህ ነፃ ሆኖ የሚያወራውን አዶናይ ነው እንደውም እኔ ሚስ ያደረግ ነው አዶናይ እንደውም ወደዚህ ማንነቱ ነው መመለስ ያለበት አሁን ውጭ ሀገር እያለ ችግር አልነበረበትም እንደ ልቡ ነበር የሚያወራው እዚህ ግን በቃ ያበሻ ምላስ ታውቁታላችሁ ቁንጭር ነው ልጁን ከእንደዚህ አይነት በነፃነት እያወራ ሰዎችን እንዳይመክር እንዳያግዝ በተለይ ደግሞ ሰግጥ ፈምስ በሚለው ምን ያህል ጫና እንደበዛበት እና ልጁ ያንን ነገር መስማት አልፈለጉም ልጆቹ 10 ጊዜ ሳቃቸው የሚያቋርጣቸው የተደራጀ ውሸት ለምደዋል እኛ የተደራጀ ውሸት ለምደናል ታውቃላችሁ ምናምን ያለ የተቀባረረ የሚቀባጥር ዕውቀት የሚመስል ከዛም ከዚህ ማቀነባብረው በህይወታቸው የሌለውን ነገር እያስመሰሉ የሚያወሩትን ሰዎች ነው የለመርነው እነዚህ ናቹራል የሆነ በቅንነት የሚያወራንን ሰው ግን አንወድም እና አዶናይ ምን ጊዜም ያለፈበትን መንገድ ለሰዎች ሲያስረዳ ሰዎችን ለማገዝ ከዛ ነገር እንዲወጡ እንጂ በዛ ነገር እንዲቆዩ አይደለም እኮ ኤክስፒሪየንሱን ነው ያካፈለ ያለው ብዙ ሰው እኮ አትርፏል ከዚህ ንግግሩ በኋላ የበደለኝነት ስሜት እንዳይሰማቸው ኩነኔ እንዳይሰማቸው ብዙ ሰው እኮ አግዟል ልጁ ስለዚህ እሱም ደግሞ በዚህ ኩነኔ ውስጥ እንደነበረ ማን አለ ኤክስፒሪየንሱ እንደዚህ በነፃነት የሚያወራ ሌባ እያንዳንዳችን እኮ የተደበቀ ኃጢያታችን ተዘርዝሮ እኮ ያቀም ግን እሱ ያለፈበትን ነገር ለሌሎች ሰዎች ኤክስፒሪየንሱን ሊያስተላልፍ ሲል ልጆቹ እየሳቁ ከለከሉት ግን ሙሉውን ሲሰሙት ያደረገው እንትን መልካምና በጎ ነገር በሰዎች ዘንድ ተደብቆ የነበረውን ነገር አውጥቶ ከዛ ኩነኔ ነፃ ሆነው በራሳቸው እንዲቆሙ ወጣቶቹን ያገዘው እውነቱን የእያንዳንዱ ቤት ድራማ እኮ ነው እኛ ነገሩን ስናረጋው አናፍርም ስንናገረው ነው የምናፍረው ኧረ እባክህ እና ልጁ ጠማማ ልጅ አይደለም ቅን ነው እንደውም ይሄ አዶናይ ይመለስልን ወደ ድሮ ወደ ነበረው መልክ ነው አዶናይ መመለስ አለበት ብዬ ማምነው መልካም